expectation always brings disappointment. የሰው ልጅ በእድሜ ዘመኑ በሙሉ የማይማረው አንድ ትልቅ ስህተት ምንድነው ብላችሁ ከጠይቃችሁኝ ከሰው ኤክስፔክት ማድረግ ነው። ይሲ ኤክስፔክት ስታደርጉ ምንድነው ያላችሁ ያላችሁት እናንተ ኮንትሮል ላይ የሌለውን ሌሎች ሰዎች እጅ ላይ ኮንትሮል ላይ ያለውን ነገር የሚታይ ሊሆን ይችላል የማይታይ ገንዘብ ሀብት ንብረት ሊሆን ይችላል ወይም ፍቅር ወይም አቴንሽን ሊሆን ይችላል ካልሰጣችሁኝ እያላችሁ እየተከራከራችሁ ነው ማለት ነው። ገሷት እነዚህ ሰዎች እኮ አይሰጧችሁ። በተለይ እንደምትፈልጉት ካወቁ ደግሞ አይሰጧችሁም። ይሲ ኤክስፔክቴሽን ማለት ሪያሊስቲክ በሆነውና አንሪያሊስቲክ በሆነው ህይወት መካከል እየዋዠቁ መኖር ነው። ስለዚህ እውነታ በሆነውና እውነታ ባልሆነው ነገር ላይ እየዋዠቅን ስንኖር በመሃል አንድ ትልቅ ጋፕ አለ። ያንን ጋፕ ምን የሚል ይመስላችኋል? ዲስአፖይንትመንት። ስለዚህ በሰላም በህይወታችሁ መኖር የምትፈልጉ ከሆነ እነዚህን ሁለት ነገሮች አድርጉ። አንደኛው lower your expectation። ሰዎች ለእናንተ የሚሰጧችሁ የሚታይ ወይም የማይታይ ንብረት ቢሆን ገንዘብ ቢሆን ሀብት ቢሆን ወይም ደግሞ ፍቅር ቢሆን ወይ የማይታየውን አቴንሽን ቢሆን የሚሰጧችሁ ስለፈለጉ ነው እንጂ እናንተ ከነሱ higher expectation ስላላችሁ አይደለም። ስለዚህ ከመጠን በላይ ያንን ነገር ከነሱ ኤክስፔክት እያደረጋችሁ የምትኖሩ ከሆነ እነዚህ ሰዎች ባይሰጧችሁ ከባድ የሆነ ዲስአፖይንትመንት ውስጥ ትገባላችሁ። ሁለተኛው ነገር ከመጠን በላይ አትጣበቁ። በንግዱ ሊሆን ይችላል፣ በወዳጅነት ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በምንም አይነት ጉዳይ ላይ ከመጠን በላይ አትጣበቁ። ምክንያቱም በጣም ከልክ በላይ ስትጣበቁ እጅግ ከፍ ያለ ኤክስፔክቴሽን በውስጣችሁ ያድራል። ያ ሰው እናንተ ሳትናገሩ እንኳን የልባችሁን ተረድቶ እንዲያደርግላችሁ ትመኛላችሁ። ገስዋት እነዚህ ሰዎች ያንን ነገር አያደርጉት። ዲታችድ መደራረግን ልመዱ። ለቀቅ ማለትን የራሳችሁን ክልል ይዛችሁ ሰውየውም የራሱን ክልል ይዞ እንዲኖር እንደዚህ አይነቱን የህይወት ፕሪንሲፕል አስገብታችሁ በህይወታችሁ ላይ ለመኖር ሞክሩ። አንድ ነገር አስተውሉ። እቺን ነገር በደንብ አስተውሉ። ሰዎች የማይሰጧችሁን ነገር እንዲሰጧችሁ ኤክስፔክት የምታደርጉ ከሆነ ከዛ ሰው ጋር ለመጣላት ወይም ደግሞ ያንን ሰው ከህይወታችሁ ላይ ለማራቅ ስምምነት እየፈረማችሁ ነው ማለት ነው። ምክንያቱም እነዚህ ሰዎች በፍጹም ያንን ነገር አይሰጧችሁም። ስለዚህ ሁለቱን ነገር እንዳትረሱ። lower your expectation፣ ከመጠን በላይ ደግሞ አትጣበቁ። መልካም ቀን ይሁንላችሁ።